የምንፈልገውን ሰው አድራሻ ወይንም ያለበትን ትክክለኛ ቦታ እንዴት በቀላሉ መከታተል እንደምችል አሳያለሁ። ታዲያ ይሄ ቪዲዮ ነው ጊዜ ሊጠቅማችሁ ስለሚችል ፋቮሪት ማድረጋችሁን እንዲሁም ደግሞ እንደዚህ አይነት መረጃዎቻችን ደርሷችሁ ላይክ፣ ፎሎ፣ ሼር ማድረጋችሁን አትርሱ እያልን ወደ ጉዳያችን የምንገባ ይሆናል። አንድን ሰው ያለበትን ቦታ ወይም ደግሞ አሁን ያለበት ትክክለኛ አድራሻ ማወቅ የምንችልበት ሁለት መንገዶች አሉ። ለምሳሌ ያክል አንድ ሰው ወደ ሀገር ቤት ቢሄድና አሁን ያለበትን አድራሻ፣ እየሄደበት ያለበትን መንገድ፣ ያደረበትን ሆቴል ማወቅ ከፈለግን በእነዚህ መንገዶች ማወቅ እንችላለን ማለት ነው። ታዲያ ይህን ማድረግ የምንችለው እንድንከታተል የፈለግነውን ሰው ፍቃደኝነት ካገኘን ብቻ ነው የሚሆነው ማለት ነው። በመጀመሪያ ወደ ጉግል ማፕ አፕሊኬሽን ሄዳለን ወይም ደግሞ በዌብሳይቱ ጉግል ማፕ ብለን ሰርች ማድረግ እንችላለን። ከዛም እንደምታዩት ፕሮፋይላችን አንድ ጊዜ በመጫን እዚች ጋር ሎኬሽን ሼሪንግ የሚለውን አንድ ጊዜ እንጫነዋለን ማለት ነው። እዚህ ጋር እንደምታዩት ለአንድ ሰዓት ትራክ ማድረግ እንችላለን ወይም ደግሞ ይሄንን ሎኬሽን ኦፍ እስከምናደርገው ድረስ ትራክ ማድረግ እንችላለን ማለት ነው። ስለዚህ ከዚህ አንዱን መርጥና የምታዩት ለማን መላክ እንደምፈልግ ያስመርጠናል። ስለዚህ ወደ ምንፈልገው ሰው ይሄንን ሎኬሽን ሼር እናደርገዋለን ማለት ነው። ይሄን ማድረግ የሚችለው ግን እንድንከታተለው የፈለግነውን ሰው ፍቃደኝነት ሊጠቃል ብያቸዋለሁ። ሶ በሱ መልኩ ሼር ያደርገናል ማለት ነው። ዘን በሱ ሊንክ ገብተን ትራክ እናደርጋለን፣ እንከታተላለን ማለት ነው። ሁለተኛውና እጅግ ኮምፕሌክስ የሆነው ደግሞ እንዴት ሰዎች ትራክ ማድረግ እንደምንችልበት መንገድ የማሳያችሁ ሌላ ቪዲዮ አዘጋጃላችኋለሁ። ዛሬ ይሄን ይመስላል። ከዚህ ጋር የተያያዘ ማንኛውም ጥያቄ ካላችሁ ኮሜንት መስጫው ላይ አስቀምጡልን። ባይ